ጤና ይስጥልን እንደምን አመሻችሁ እንደምን ዋላችሁ። ይህ ማሌት ፋሚሊ ስፖርት ነው። በዛሬው ዕለት ላሚን ያማልን የተመለከተ ስፖርታዊ ዘገባ እናቀርብላችኋለን። ሼር፣ ላይክ እና ሰብስክራይብ በማድረግ ለሌሎች እንዲዳረስ አድርጉ። ላሚን ያማል ናስራዊ ኤባና የተወለደው እንደ አውሮፓውያን አቆጣጠር ሐምሌ 13 2007 ኤስፓላጎስ ዲ ሎሪዮጋት በምትባል በጣም ብዙ ሕዝብ በሚኖርባት የካታሎኒያ ግዛት ውስጥ ነው። የተወለደው ሼይላ ኢባና ከምትባል የኢኳቶሪያል ጊኒ ዜግነት ካላት እናትና ሙኒር ናዝራዊ ከሚባል ሞሮኮዊ አባት ነው። ስሙንም ያወጡት ከሁለት ሰዎች ቅይጥ ሲሆን ላሚን የአንደኛው ያማል ደግሞ የሌላኛው ሰው ስም አቀናጅተው ነው። ላሚን ያማል ያሉት እናትና አባቱን ገና በ3 ዓመቱ በፍቺ ምክንያት ሲያጣ ከእናቱ ጋር ግራናሎሪያ በምትባል ቦታ ኳስን በመጫወት ጀመረ። በ6 ዓመቱ ያማል በባርሴሎና ሰዎች ወደ መለማመጃ ሜዳ ተጋብዞ ከዛም በ2014 ወደ ላማሲያ ተጠቃለለ። ያማል የእግር ኳስ አይዲዮሎጂ የሆኑትን ሜሲን፣ ኔይማር እና ሮናልዲኖን በመመልከት በማደጉ እድገቱ ፈጣን ነበር። ያማል በትንሽ እድሜው አውሮፓ ዋንጫ ፍጻሜ ላይ የተጫወተ ተጫዋች ነው። ከዚህ በተጨማሪም በአውሮፓ ዋንጫ በ16 ዓመት የተጫወተ ብቸኛው ተጫዋች ነው። በትንሽ እድሜው በአውሮፓ ዋንጫ ጎል ያስቆጠረም ተጫዋች ነው። በትንሽ እድሜው ለባሎንዶር የታጨ ተጫዋች ነው። በትንሽ እድሜው በስፔን ላሊጋ ጎል ያስቆጠረ ተጫዋች ነው። በአውሮፓ ዋንጫ የወጣትነት ተጫዋቾች ሽልማትንም ተቀብሏል። ላሚን ብዙ ክብሮችን ያገኘ ሲሆን ላሊጋ በ2022-23፣ ኮፓ ዴላሬ በ2024-25፣ ሱፐር ኮፓ ስፓኛ በ2025፣ የአውሮፓ ዋንጫ በ2024 ከቡድኑ ጋር በመሆን አግኝቷል። በግል ያሸነፋቸው ብዙ ሲሆኑ ከነዚህም ውስጥ የአውሮፓ ወጣት ተጫዋቾች የውድድሩ ምርጥ በ2024፣ የአውሮፓ ዋንጫ ምርጥ የውድድሩ ጎል 2024፣ የላሊጋ ከ23 ዓመት በታች የዓመቱ ምርጥ 2023-24፣ የላሊጋ የመስከረም ወር ምርጥ በ2024፣ የላሊጋ የ23 ዓመት በታች የነሐሴ ወር ምርጥ በ2024፣ የላሊጋ የወሩ ምርጥ ጎል መጋቢት 2024፣ የአይኤፍኤችኤስ የወሩ ምርጥ ሚያዚያ 2025፣ ወርቃማው ልጅ ወይንም ጎልደን ቦይ በ2024፣ የኮፓ ሽልማት በ2024፣ የቲቶ እግር ኳስ ሽልማት በ2024፣ የላውረስ የዓለም ስፖርት ሽልማት በ2025፣ የአውሮፓ ከ17 ዓመት የውድድሩ ምርጥ በ2025፣ የፊፋ የወንዶች ምርጥ 11 በ2024 የተያዙለት ሲሆን በዚህም ሌላ በየዓመቱ በ2024-25 የላሊጋ ውድድሮች ላይ የወሩ ምርጥ ተብሎ የተሸለመባቸው ከ3 እና ከ4 ጊዜ በላይ ነው። ላሚን ያማል በዚህ ሰዓት በእድሜው ትንሽ ሆኖ ግን ከፍተኛ ቦታ ያለው ወጣት ተጫዋች ነው። ላሚን በዚህ ሰዓት እነ ሜሲ እና ሮናልዶን ይተካል ከሚባሉ ተጫዋቾች ግንባር ቀደሙ ነው። ላሚን ያማል በዚህ ሰዓት በሻምፒየንስ ሊግ የተጫወተ ምርጥ ብቃቱንም እያሳየ ይገኛል። በዛሬው ዕለት ላሚን ላይ ያተኮረውን ዘገባ አቅርበንላችኋል። በሌላ ጊዜ ምን እንድናቀርብላችሁ እንድትፈልጉ ኮሜንት ላይ ያሳውቁን። ሼር፣ ላይክ እና ሰብስክራይብ በማድረግ ወደ ሌሎች እንዲዳረስ አድርጉ። እናመሰግናለን።